ይህ ዘወትር ማለዳ እየተዘጋጀ የሚቀርብላችሁ የማለዳ የጸሎት ፕሮግራማችን ነው። ማለዳ የመጣ ስታነቃኝ ጆሮዬን ከፍተህ ስትናገረኝ በማስተዋል መንገድ ስትመራኝ ከሕይወት ምንጭ ስታረካኝ የማለዳ ምስጋና ስድስተኛ ቀን። የምስጋና ሕይወት የበረከት በር ነው። እግዚአብሔር አዲስ ቀን ሰጥቶናል። ዛሬም ከምንም በፊት ልናደርገው የሚገባው ነገር እርሱን ማመስገን ነው። ምስጋና የእግዚአብሔርን ቸርነት የሚያስታውስ እምነታችንንም የሚያጸና መንፈሳዊ ኃይል ነው። ወገኖቼ ሆይ የዛሬው የመልእክት ክፍላችን የሚሆነው መዝሙረኛው ዳዊት ምዕራፍ 107 ቁጥር 1 ላይ ይሆናል። ቸር ነውና እግዚአብሔርን አመስግኑ፣ ምሕረቱም ለዘላለም ነውና ይላል። ተወደዳችሁ ወገኖቼ ሆይ የምስጋናችን ምክንያት የምናገኘው ነገር ብቻ አይደለም። የማይለወጠው የእግዚአብሔር ባህሪ ነው። እርሱ መልካም ነው፣ ምሕረቱም ለዘላለም ነው። ስለዚህ ሁኔታዎቻችን ቢለዋወጡም ምስጋናችን አይቀየርም። የሚያመሰግን ልብ ተስፋን ያገኛል፣ ሰላምንም ይቀበላል። ወገኖቼ የተወደዳችሁ ከዚህ ቀጥሎ ያለውን አዋጅ ከኔ ጋር አብራችሁ እንድታወጁ በጌታ ፍቅር እጠይቃችኋለሁ። ዛሬ እግዚአብሔርን አመሰግናለሁ። እርሱ መልካም ነው፣ ምሕረቱም ለዘላለም ነው። በሕይወቴ ላይ ያለውን በጎ ሥራ ይፈጽማል። ዛሬ በሰላም በጸጋና በበረከት እሄዳለሁ። በኢየሱስ ክርስቶስ ስም አሜን።